ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁ? እኔ ከኔ ጋር ለሁላችሁ አልሐምዱሊላህ። ዶቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የብርቱካን ተቆራጭ ኬክ አሰራር ነው። በጣም ቀላል ነው። አንድ ብርቱካን ካላችሁ ይሄን የመሰለ ኬክ ቤት ውስጥ ታዘጋጃላችሁ። ያው እንደ ውዶች እንደምታዩት እዚህ ጋር እኔ ሁለት ኬክ ስለምሰራ ነው። አንዱ ለቤት አንዱ ለደጅ አሰር ይዛል ትሄድ ስለፈለገች የቤቱን ነው ማሳያችሁ። የደጁንም አንድ ላይ ሰራዋለሁ ማለት ነው። ይሄ ሁለቱንም ለየብቻ ቆራርጫለሁ። እንዴት ታዩት ብዬ ነው እኔ ቀደም ብዬ ያኔን ነው ማስቀድመው። ይሄው አንዱ እዚህ ጋር ነው፣ አንዱ እዛ ጋር ከቻለሁ። ይሄ አሁን ማሳያችሁ የአንዱን ግባት ነው። አንድ ብርጭቆ ስኳር፣ አንድ ብርጭቆ ዱቄት፣ ሩብ ዘይት፣ ቫኒሊያ ካለ መጠቀም ከሌለም ችግር የለውም። ብርቱካን ስለምሰራ 3 እንቁላልና ቤኪንግ ፓውደር አንድ በትልቁ እሱ ነው ብቻ የሚያስፈልገው። ምንም ሌላ አያስፈልግም። በጣም ቀላል ነው ማለት ነው ዶቼ። እና እዚህ ጋር እንደምታዩት ብርቱካኔን ጨምሬያለሁ። ብርቱካን ውስጥ ከርጫጩ ነው የምጨምሩት። ቆረጥ አርግታችሁ ችግር የለውም። ከዛ 3ቱን እንቁላል ጨምሬያለሁ። እንዳልኳችሁ የአንዱን ጠሪቃ ብቻ ነው እየሰራው ያለሁት። ያሌላውን ብቻ ለብቻ ነው የምሰራው ማሽኑም ስለማይችል። ከዛን አንድ ኩባያ ስኳሬን ጨምሬያለሁ። ዘይቴን እንደምታዩት ሩብ ጨምሬያለሁ። እንዳታበዙ ወዶች አንድ ላይ ፈጫለሁ ማለት ነው። የጁስ መፍጫዋ ትንሽ ስለሆነች አንድ ብቻ ነው ተራ በተራ የምሰራው ማለት ነው። እና ይሄን ጠሪቃ ነው መያዝ ያለባችሁ ማለት ነው። ያሳያችሁ ጠሪቃ እሱ ነው መያዝ ያለባችሁ። ከዛም በደንብ መፍጨት አለበት። ወዶቼ እዚህ ጋር እንደምታዩት ፈጭቼ ጨርሻለሁ። ከዛን አንድ ብርጭቆ ዱቄትን እጨምራለሁ። ዱቄት በሁሌም ኬክ ሲሰሩ ፈጣየርም ሲሰሩ ዱቄት ንፉ ጥሩ ነው የሚሆነው ማለት ነው በወንፊት። ከዛም ቤኪንግ ፓውደርና አንድ ሾርባ ማንኪያ ጨምሬያለሁ። እንዳይበንብኝ ትንሽ ነካ አረጉና ለማሽኑም እንዳያስቸግረኝ እፈጫለሁ ማለት ነው። በድጋሚ ይሄን ምግብ ሲሰሩ በጁስ መፍጫ ነው የምትሰሩት ማለት ነው። ለምን ብርቱካናችንን በደንብ እንትን እንዲልልን ማለት ነው፣ ድቅቅ እንዲልልን። ተወዶቼ እየፈጨሁት ነው። በእጄ ነካ ማድረገው ማሽኑ ስለየከበደው ስለመጣ ነው። ወዶቼ በክቶ ታዘጋጅቼዋለሁ እንዳይጓጉርባችሁ። እዚህ ጋር ይሄን መስሪያዬ እዚህ ጋር ትንሽ ዘይት እጠቀማለሁ። እናንተ ዝብዳም ወይ ደግሞ ዱቄትን መነስነስ ትችላላችሁ። እዚህ ጋር ዘይት ተጠቅሜያለሁ። እንዳልኳችሁ ይሄን ለኔ ነው የምሰራው ቤት ውስጥ ጨምሬያለሁ። በጣም ነው የሚጣፍጠው። ሽታውን ደግሞ በቃ ከረጅ ነው የሚጠራችሁ ማለት ነው ሽታው። ወዶች በጣም ቀላልና ለብርቱካን ካለ መስራት የሚቻል ነገር ነው። ከዛ ፍርን ውስጥ ከትቻለሁ። ከስርም ከላይ ነው ማበስለው። ይሄው እንዳልኳችሁ ሁለቱ ነው ከትቻለሁ። አንድ 10 ይዛ የምትሄደው ነው፣ አንድ ቤት ውስጥ ነው። ወዶች ይሄው ከላይም እየበሰለ ነው። አያችሁት ብሎ በጣም ነው የሚያምረው ማለት ነው። ሽታው ደግሞ አጠይቁ ካድጄ የሚጣራው ወዶች አያችሁ። ይሄን ይመስላል የዛሬ የብርቱካን ኬክ። በጣም ቀላል ነው። ሞክሩት። ያወጥቻለሁ ደጅ አርግቼው ነው። ይሄው እንደምታዩት ነው። በጣም ነው የሚያምረው። ከለሩም ቢጫም ነው ውስጡ። ሲጣፍጥ ደግሞ ወዶች ስለተከታተላችሁ ያመሰግናለሁ። ሀሳብ አስተያየት ካለ በኮሜንት ላይ አስቀምጡልኝ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን እየተጫናችሁ ወዶቼ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። አላህ ሀገራችንን ሰላም ያርግልን። በጸሎት በዱዓ እንበርታ ወዶቼ። ሰላም ሁኑልኝ።